አዎ እነዚህ ምልክቶች ካላያችሁ በስተቀር ሞተራችሁን እንዳታሳድሱት። የመኪናዬ ጉልበት ቀነሰ ብላችሁ ሞተር ወደ ማደስ እንዳትገቡ። ምክንያቱም ጉልበቱን ሊቀንሱ የሚችሉ ሌሎች ችግሮች አሉ። እነዚህም በትንሽ ወጪ መስተካከል የሚችሉ ናቸው። ሰላም ብያለሁ ቤተሰቦች። በዛሬው ቪዲዮ በቃ ሞተር ማደስ አለብኝ ብላችሁ እንድትሉ የሚያስችሏችሁን ትክክለኛ ምክንያቶች በደንብ ዘርዝረን እናያለን። ታዲያ ይሄ መረጃ ለብዙ ሰዎች እንዲደርስ ይሄን ቪዲዮ ላይክ በማድረግ ጀምሩ። አዲስ ይሄን ቪዲዮ የምትመለከቱ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ቪዲዮ እንሂድ። አንደኛ፣ በራዲያተር በኩል ዘይት የቀላቀለ ውሃ ካላያችሁ በስተቀር እንዳታሳድሱ። ዘይት ከውሃ ጋር ተቀላቅሎ በራዲያተር በኩል የሚመጣው በሲሊንደር ሄድ ወይም ቴስታታ ጋስኬት መቃጠል ምክንያት ነው። ይሄ ደግሞ የሞተሩን የማቀዝቀዝ ስርዓትና የማለስለስ ስርዓት በመረበሽ ሞተሩ ከመጠን በላይ እንዲሞቅ በማድረግ ቴስታታው እስከ መሰንጠቅ ድረስ ሊያደርሰው ይችላል። ስለዚህ ቀድማችሁ ቴስታታ በማውረድ የቴስታታ ጋስኬቱ መቀየር ይኖርበታል። ሁለተኛ፣ የመኪናችሁ ጉልበት ካልቀነሰ በስተቀር ሞተር እንዳታሳድሱ። እዚህ ጋር ግን ማስተዋል አለባችሁ። የመኪናው ጉልበት ቀነሰ ማለት ግዴታ ሞተር ማሳደስ አለብን ማለት አይደለም። የመኪናው ጉልበት እንዲያንስ የሚያደርጉ ብዙ ምክንያቶች አሉ። አንደኛው የፍሪሲዮን ሸራ ማለቅ፣ ሁለተኛ ከነዳጅ ሲስተም ጋር ያለ ችግር ማለትም የፊልትሮ መቆሸሽ፣ የኢንጀክተር ኖዝል ወይም ኢኛቶሪ ችግር፣ የናፍጣ መቆሸሽ ችግር እና የደብራተር ወይም ኤር ፊልተር ከመጠን በላይ መቆሸሽ ናቸው። እነዚህ ምክንያቶች ቀድመው ቼክ መደረግ አለባቸው። እነዚህ ችግሮች በመኪናው ላይ ከሌሉ ግን ግዴታ ከሞተሩ ጉልበት ጋር የሚገናኙ ችግሮችን እንፈትሻለን። እነሱም የኮምፕሬሽን ወይም የእመቃ አለመኖር ወይም ደግሞ የአየር ሊኬጅ መኖር ነው። እነዚህ ሊኬጆች በራዲያተር በኩል በእንፋሎት መልክ ወይም ደግሞ በሚፈላ ውሃ ጸባይ መልክ ወይም ደግሞ በሊቬሎና በኮፐር ኬክ ክዳን በኩል ልታዩ ትችላላችሁ። እነዚህ ምልክቶች ካያችሁ ሞተሩ የፒስተን ፋሻ፣ የቴስታታ ጋስኬትና የቫልቭ ሲል ስለሚፈልግ ግዴታ ወርዶ መታደስ ይኖርበታል። ሶስተኛ፣ ዘይት የማይጎል ከሆነና ሰማያዊ ጭስ የማታዩ ከሆነ ሞተር እንዳታሳድሱ። ዘይት በሌላ ምክንያት ይጎላል። እሱም በሞተሩ በማንኛውም ቦታ ፍሳሽ ወይም ሊኬጅ መኖር ነው። ስለዚህ ይሄንን ቼክ ካደረጋችሁ በኋላ ግን ሊኬጅ ካጣችሁ ግዴታ ዘይቱ በሲሊንደር ውስጥ እየተቃጠለ ስለሆነና በተጨማሪም ደግሞ ሰማያዊ ጭስ የምታዩ ከሆነ ሞተር ማደስ ግድ ይሆንባችኋል። እዚህ ጋር እንደ ተጨማሪ ሞተር ሲታደስ የሚቀየሩ ነገሮችን ልንገራችሁ። ፒስተን ሪንግ ወይም ፋሻ፣ ብሮንዚና ወይም ደግሞ ቤሪንግ የምንላቸው እነሱም የክራንክሻፍትና የካምሻፍት ጋስኬቶች፣ እነሱም የሲሊንደር ጋስኬት፣ የወተር ፓምፕ ጋስኬት፣ የኦይል ፓምፕ ጋስኬት የመሳሰሉት በተጨማሪም የቫልቭ ሲል ወዘተ ይቀየራሉ። ታዲያ ቀደም ብለን ያየናቸው ምልክቶች በመኪናችሁ ላይ ካያችሁ ልክ ናችሁ፣ ሞተራችሁ መታደስ ይፈልጋል ማለት ነው። እናም ስለ መኪና እንደዚህ አይነት መረጃ ማግኘት ከፈለጋችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብና አስተያየታችሁን እንዲሁም ደግሞ ጥያቄያችሁን ኮሜንት ላይ አስቀምጡልን። በእናንተ ጥያቄ መሰረት ቪዲዮ ምንሰራ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።